ሼር አድርጉልኝ ተመልከቱልኝ የሚሉ እህቶች እቺ ሴት የምትገባበት ጀነት አይደለም እንዴ ፍላጎታቸው? ጥቁር ሴት የጥቁሯ ሴት ታሪክ የሚባለው ረሱል ሰለላሁ ዐለይሂ ወሰለም ጋር መጣ። እኔ አውድቅ በሽታ አለብኝ ዱዓ አድርጉልኝ ያለቻቸው ማለት ነው። ኢንሺእቲ ሶበርቲ ወለኪል ጀና፣ ከፈለግሽ ታገሺ ላንቺ ጀነት አለሽ፣ ከፈለግሽ ደግሞ ዱዓ አድርግልሻለሁ አላህ አፊያሽን ይሰጣሻል አሏት። ታገሳለሁ ነው ያለችው። ወለልአኺረቱ ኸይሩን ለከ ሚነል ኡላ በጣም ስለገባቸው ነው ሰሐቦቹ። ውሳኔያቸው ቀላል እነሱ ወለልአኺረቱ ኸይሩን ወአብቃ ገብቷቸዋል። ዱንያ ጠፊ እንደሆነች አውቀዋል። እዚህ ምርጫ ቀረበላት። ሰብራ ጀነትን ማግኘት ሞዴል እንድትሆን እኮ ነው አላህ ረሱል ሰለላሁ ዐለይሂ ወሰለም እቺ ሴት የትዕግስት ሞዴል እንድትሆን እኮ ነው እንዲህ አይነት ምርጫ የሰጧታል። እንደው አላህ እኮ ሁለቱንም ይችላል ሊያደርግላት፣ ዓፊያም አድርጓት ጀነትም ሊሰጣት ይችላል። ግን ትምህርት እንድንወስድ እኮ ነው አይደል? ዝም ካልሽ ሰብር ካደረግሽ ጀነት አለሽ፣ ከፈለግሽ ደግሞ ዱዓ አደርግልሻለሁ። ከዛ በሽታዋን ረሳችው። ወደ ምን መጣች? አንቱ የአላህ መልእክተኛ ሆይ ኢኒ አተከሸፍ አለች። ስወድቅ እጋለጣለሁ፣ እንዳልጋለጥ ዱዓ አድርጉልኝ። ፈደዓ ለሃ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። እሷ ከቁጥጥሯ ውጪ በሆነ ሞመንት ውስጥ የሚፈጠረው ነገር አስጨንቋት ማለት ነው አይደል? ሱብሃንአላህ። ሒጃቧን ያስጨነቃት እኮ ወድቃ መጋለጧን ያስጨነቃት ህመሙን ረሳችው። እናትም ጀነት ነው የምፈልገው ብላ ወስናለች። እህቶቻችን ከዚች ሴት ምን ይማሩ? በየሶሻል ሚዲያው ሀፍረተ ገላ ተገልጦ አላህ በማይፈልገው መልኩ እየተወዛወዙ አደባባይ ሼር አድርጉልኝ ተመልከቱልኝ የሚሉ እህቶች እቺ ሴት የምትገባበት ጀነት አይደለም እንዴ ፍላጎታቸው? እኛ እኮ ሰሐቦቹ የሚያልሙትን ጀነት ነው የምናልመው አይደለም?